ነቢዩ አለይሂ ሰላቱ ወሰላም የሰው ልጅ ሲሞት ስራዎች ይቋረጣሉ ከሶስት ነገር ውጭ ነው የሚሉት። ከነዛ ውስጥ ከጠቀሱት ውስጥ ቀብር ውስጥ የሚጎራበተን ሰደቃ ነው። ሰደቃ ጃሪያ ያሉት የሰራነው መስጂድ፣ ያስቆፈርነው ውሃ፣ ያባዛነው መጽሐፍ፣ ያስተማርነው ትምህርት፣ እነዚህ ከሞትነ በኋላ መልካም አስተዋጽኦአቸው የማይቋረጥ መልካም ስራ አንዱ እሱ ነው። ዛሬ ተሳትፎ የምናደርግበት የቁርአን ስርጭት ነገ ቀብር ውስጥ ብርሃን የሚሆነን ምናልባትም ለሚቀሩት ሰዎች ደግሞ ስንቅ የሚሆናቸው ነው። ሁላችንም አስተዋጽኦ ላይ ተሳትፎ እናድርግ። ይሄን ፕሮጀክት የሰሙ ሰዎች ጥሩ ተነሳሽነት አይቼባቸዋለሁ። አንድ ነጋዴ ጋር ስናወራ ውጭ ሀገር ያለ ነው፣ ለምን ነው ቁርአን ገዝተው የሚያከፋፍሉት? ማተሚያ ቤቱን ለምን አይከፍቱትም? ምንችለውን አስተዋጽኦ እናርጋለን። ሰው በዚህን ያህል አብሯቸው ሊቆም ንያ አድርገዋልና የኔ ያንቺ ያንተ ንያስ ምንድነው? ምን ያህል ቁርአንን በዚህ ረመዳን ውስጥ የአላህ ቃል ቀኝ ግራ እንዲደርስ አስተዋጽኦአችን ምንድነው? ምን እየነያን ነው? ከጎናቸው ቁም፣ ተሳትፎ እናድርግ። የአላህ ቃል ሁሉ ቤት ይግባ።